እንደምከርማችኋል አርፎ ስለመጀመር ላወራችሁ ፈልጋለሁ። በዚህ ሐሳብ ላይ ከዚህ በተለያየ ጊዜ ስናገር ሰምታችሁ ይሆናል። በጣም ወሳኝ ስለሆነና በተለይ በአሁኑ ጊዜ አንድ አዲስ መጽሐፍ ስላወጣሁኝ ይሄ መጽሐፍ የመኖር አቅም ይላል። የመኖር አቅም የሚያሳጡንና የሚሰጡንን ነገሮች እዛ መጽሐፍ ላይ በሰፊው አብራርቻለሁ። ከሱ ላይ ወሰድ አድርጌ አንዱን ሐሳብ ቀንጨብ አድርጌ ላቀርባችሁ ፈልጋለሁ። አንድ አባባል ላንብብላችሁ። የህይወት አሳዛኝ ዑደት መነሻው እረፍት ይሰጡናል ብለን ያሰብናቸው ነገሮች እነዛን ነገሮች ለማግኘት ከልክ በላይ መሯሯጥና ከዚያም የተመኘነውን ነገር ስናገኝ ጉዞው እኛን ከማድከሙ የተነሳ ካስከተለብን ዝለት የተነሳ ተሯሯጠን ያገኘናቸውን ነገሮች ለመጠቀም ኢንጆይ ለማድረግ አለመቻላችን ነው ይባላል። ነገር ለማግኘት በጣም እንሯሯጣለን እስክንጎዳ፣ ሳይኮሎጂካሊ፣ ኢሞሽናሊ፣ ሶሻል ላይፋችን፣ ጤንነታችን፣ ፊዚካል ሄልት እስኪጎዳ እንሯሯጥና ከዛ በኋላ ያን ነገር ስናገኘው እሱ ኢንጆይ የሚያደርግ ማንነት አቅም የለን። የትኩረት ነጥቤ አርፈን ስንጀምር የመኖር አቅም እናገኛለን። አርፈን ተረጋግተን አቅም ስናገኝ ደግሞ የበለጠ አርፈን ስራዎችን እንድንሰራ ያደርገናል ማለት ነው። ስለዚህ እረፍት ይሰጡናል ብለን የምናስባቸው ነገሮች ካለማረፍ ካላገኘናቸው አላርፍም ብለን ጤንነታችን ሁኔታችን እስኪቃወስ ድረስ መሄድ አቅም እያሳጣን እያደከመን የፈለግነው ነገር ብናገኝም እንኳን እሱን ኢንጆይ የሚያደርግ ማንነት ስለማይቀርልን አቅም ስለማይቀርልን ስለማይኖረን ማለት ነው። እነዛ ነገሮች ማግኘታችን አኳየር ማድረጋችን ጊዜ ከማባከን ውጭ ምንም ነገር አይሰጠንም ማለት ነው። ይሄ አባባል የሚያሳየን ምንድን ነው? አንድ ነገር ለማረፍ ብለን ከመጀመር ይልቅ አርፈን የመጀመራችን ጉዳይ ወሳኝ ነው። ምን ማለት ነው? ይሄን እኮ ባገኝ፣ ይሄን ብጀምር፣ ይሄን ብጨርስ፣ ይሄን እጄ ባስገባ እረፍት ባገኘሁኝ እረፍት አገኝ ነበር ከማለት ይልቅ መጀመሪያኛ ካረፈ ማንነት እንድንነሳ የምንነሳበትን ሂደት መጀመር በጣም አስፈላጊ ነው። እነዚህ ሁለት አነሳሶችን ነው የሚያሳየን። ሁለት አነሳሶችን ያሳየናል። ለመጀመሪያው ለማረፍ መጀመር፣ ጓደኛ አግኝቼ ባረፍኩኝ፣ ፍቅረኛ ሊሆን ይችላል አግኝቼ ባረፍኩኝ፣ ይህን ስራ አግኝቼ እረፍት ባገኘው፣ ገቢ ይህን ያህል ደርሶ እረፍት ባገኘው፣ እነዚህ ነገሮች ካልተሳኩ እረፍት ይነሱናል። ምክንያቱም እረፍታችንን መረጋጋታችንን በእነሱ ላይ ስለመሰረት ነው ማለት ነው። ከተሳካም እንኳን ለማሳካት የሄድንበት መንገድ በጣም ስለሚያዝለን የመሳካቱን ውጤታን ኢንጆይ እናደርገውም። ኦልሬዲ ደቀናል። ፍልሚያው አድክሞናል ማለት ነው። ሌላው ግን የእሱ ተቃራኒ አርፎ መጀመርና መስራት ነው። አርፎ መጀመር መስራት ስኬት ላይ ለመድረስ ሰላምና ጤንነታችን እንዳይሰዋ የሚያግዘን ጉዳይ ነው። አርፌ ነው የምጀምረው። ይህን አስመልክቶ ምን ማድረግ እንዳለብን በትክክል መስመሩን አብጅተን እረፍት ለማግኘት የምናደርጋቸው ነገሮች በሙሉ ኤክስፔክቴሽናችንን በጣም ከፍተኛ ስለሚያደርገው እዛ ነገሮች ከገባን በኋላ ኤክስፔክት ያደረግናቸው ነገሮች በማናገኝበት ጊዜ ዲስአፖይንትመንት፣ ቅሬታ፣ ሐዘን፣ መበሳጨት፣ ተስፋ ቢስነት ስሜቶች እያጠቁን ይሄዳሉ ማለት ነው። ለምን? ያን ነገር በማግኘታችን እረፍት እንደምናገኝ ፎልስ የሆነ ሴንስ ኦፍ ተስፋ ስላገኘን ማለት ነው። ምናልባት በተለያየ በስራ በምናምን ካለፋችሁ የወጣትነት እድሜያችሁ ማለት የቲኔጅ እድሜያችሁን አልፋችሁ ወደ ማህበራዊ ግንኙነት ጠለቅ ብላችሁ ከሄዳችሁ በፍቅር ግንኙነት፣ በጓደኝነት፣ ሲምፕል ፍሬንድሺፕ፣ በቢዝነስ ፓርትነርሺፕ በተለያዩ መስኮች ውስጥ ገብቼበት ይህን ጀምሬ ዋው ረክቼ ደስ ብሎኝ አርፌ መፈልገውን አግኝቼ ተረጋግቼ ያልንባቸው ነገሮች ከገባን በኋላ ያልጠበቅናቸው ኤክስፔክት ያላደረግናቸውን ነገሮች ሰርቪስ ያደረጉን ተመልክተናል ብዬ አስባለሁ። ምንድነው ያን ነገር በማግኘታችን ላይ ኤክሳይትመንታችንን ስንወስነው ከእሱ አንጻር ስናደርገው ማለት ነው። ስለዚህ ይህን ለማስተካከል 4 መመሪያዎችን ልሰጣችሁ እፈልጋለሁ። ሁል ጊዜ አጀማመራችንን ማስተካከል አለብን። አንድ ነገር ውስጥ ለመግባት ስናስብ፣ አንድ ነገር ለመጀመር ስናስብ፣ ስንጀምር ገና ካረፈ ማንነት ይሄ ነገር አድርጌው ስለተሳካልኝ ሪላክስ አደርጋለሁ ሳይሆን ሪላክስ አድርጌ ተረጋግቼ ሲጀምረው በጣም ወሳኝ የሆነ ስኬታማ ሂደት ውስጥ እገባለሁ ማለት ነው። የሚሳካልን ስላረፍን ነው እንጂ ስለተሳካልኝ አርፋለሁ የሚባል ነገር የለም። ሁሉ ነገር
አሉታዊ ገጽታ ስላለው ማለት ነው። ሁሉ ቦታ ላይ ጎዶሎ ነገር ስለሚያጋጥመ ማለት ነው። አይዲያል ያላችሁት በጣም ቤስት የሚባል ሁሉ ነገር የተስተካከለ ያለ ነው ብላችሁ ያሰባችሁበት መስሪያ ቤት ተቀጥራችሁ ደሞዙ ጥሩ ሆኖ ገንዘቡ ጥሩ ሆኖ የምትወዱት ነገር ሆኖ እንኳን እዛ ቦታ ላይ የሆነ የሚረብሻችሁ ነገር ማግኘታችሁ አይቀርም። የምንኖርባት ዓለም ባህሪዋ እሱ ስለሆነ ማለት ነው። ስለዚህ እዛ ገብቼ ተሳክቶልኝ አርፌ የሚለውን አጀማመር አጀስት አድርገን ነው። እኔ የተረጋጋው ሰው ነኝ፣ ያረፍኩ ሰው ነኝ። ስላረፍኩኝ ግን እዛ ውስጥ እገባለሁ። ምንም ኤክስፔክቴሽን የለኝም። እችለውን አደርጋለሁ፣ ማገኘውን እቀበላለሁ፣ ከዛ በዛ ላይ ገነባለሁ የሚለውን አመለካከት ይዘን ስንገባ አጀማመራችንን ማስተካከል ይባላል። ይህን ነገር በማንኛውም የህይወታችሁ ኤሪያ ላይ አፕላይ ልታደርጉ ትችላላችሁ። እባካችሁ እገሌ ጓደኛ የሆነው አርፌ አትበሉ። እረፍት የሚነሳችሁ ነገር ልታገኙ ትችላላችሁ። ስላረፍኩኝ ጓደኛ እፈልጋለሁ በሉ። ካረፈ ማንነት የምታደርጉት ምርጫ ትክክለኛ ስለሚሆን ማለት ነው። ለማረፍ የምታገኙት ምርጫ የጎደላችሁን ነገር የሞላላችሁ የመሰላችሁ ነገር ውስጥ እንድትገቡ ያደርጋችኋል። የጎደላችሁን ነገር የሞላላችሁ ሰውን እንድታቀርቡ ያደርጋችኋል። እነዚህ ነገሮች ጃጅመንታችንን ያበላሹታል። ስለዚህ የተሳሳተ ምርጫ እረፍት ፍለጋ እንሄዳለን ማለት ነው። ሁለተኛው የትኩረት ማስተካከያ ማድረግ አለብን። ስኬት ተኮር ብቻ በተሳካልኝ ባደግኩኝ እንደዚህ በደረጃ በደረስኩኝ ብቻ ትኩረታችን እሱ ላይ ብቻ ሲሆን በስኬት ከሚገኘው እረፍት አንጻር እንድንነሳ ያደርገናል። ስለዚህ መጀመሪያ ትኩረታችን መሆን ያለበት እኛ ራሳችን ከራሳችን ጋር ሰላም መሆን አለብን። ራሳችን መቀበል አለብን። ፈጣሪ የሰጠን ማንነት መቀበል አለብን። ያለንበትን ነገር አክሰፕት ማድረግ አለብን። ጎዶሎም ቢሆን መቀበል አለብን። አንድ ነገር ለማስተካከል እኮ መጀመሪያ ነገር መቀበል አለብን። የሚያመኝ ከሆነ እንደታመምኩኝ መቀበል አለብኝ። ካልተቀበልኩኝ ድናያል ውስጥ ነኝ ያለሁት። ስለዚህ ፊክስ ማድረግ አልችልም ማለት ነው። ስለዚህ መጀመሪያ ከራሳችን ጋር ከሰዎች ጋር ሰላም የሆናችን ጉዳይ። ስለ መንፈሳዊ ህይወትም ከዚህ ጋር መገናኘት ትችላላችሁ። እኔ ኮንሰርን ስለሚያደርገኝ የመንፈሳዊ ህይወቴ ጉዳይ ከፈጣሪ ጋር ሰላም የመሆኔ ጉዳይም ስለሚያሳስበኝ ትኩረቴ ከፈጣሪ ጋር ሰላም መሆኔ፣ ከራሴ ጋር ሰላም መሆኔ፣ ከፌሎው ሲቲዝኖቼ ጋር ከጎረቤቶች ጋር ሰላም የሆነ ነገር ነው ትኩረት መሆን ያለበት። እንደሱ በሚሆንበት ጊዜ ተረጋግቼ ነገር ውስጥ የመግባት አርፌ መጀመር ነገር የማዳበርን እድል ይሰጠኛል ማለት ነው። ሶስተኛው መጠንቀቅ ያለብን ምንድን ነው? ከሰው አስደሳች ከመሆን ራሳችንን መጠበቅ አለብን። በነገራችን ላይ በካውንስሊንግ በኮቺንግ ሰዎችን ፐርሰናሊ ሜንቶር በማድረግ ለረጅም ዓመታት እያሳለፍኩን ያለሁት አሁንም አሳልፋለሁ፣ ወደፊትም አሳልፋለሁ ብዬ አስባለሁ። እና አሁን በዓለማችን ላይ ካሉ በተለይ በሀገራችን ላይ ካሉ አስቸጋሪ የስሜት ቀውሶች መካከል ፒፕል ፕሊዚንግ የመሆን ጉዳይ ነው። ሰዎች ካለማቋረጥ መንፈሳቸው የደቀቀበት የራሳቸው ፈቃድ የተቀሙበት ጊዜ ውስጥ ነው ያለ ነው። የሰው አመለካከት በጣም ከፍተኛ ተጽዕኖ ያመጣባቸዋል። ሰው ምን አለ፣ ሰው ምን ሊል ነው፣ ቅር ካላቸውስ ብለው የማይፈልጉትን የሚያደርጉበት ዘመን ውስጥ ነው ያለ ነው። ከሰው አስደሳችነት በተላቀቁን ቁጥር አረፍ ማለት እንጀምራለን። አለዛ ግን እንደ ጦዝን ነው ካለማቋረጥ ማመን አሰበ አልተቀበለኝም ተቀበለኝ ወደሚለው እያዘነበለን እንሄዳለን። አርፈን እንዳንጀምር እገሌን እንደዚህ አድርጌለት ተቀብሎኝ አርፌ እንላለን። ያ ሰው ግን እንደዛ ሞክረን ብዙ መስዋዕትነት ከፍለን እንኳን ላይቀበለን ይችላል። ደን እረፍታችን እዛ ላይ ተመሰረተ ማለት ነው። and then we lose it። ከዛ ደግሞ ሌላ ሰው ለማስደሰት ወደዛ እንሄዳለን። እድሜያችን እያለፈ ይሄዳል። ይሄ ነገር በደንብ ልሞግታችሁ እፈልጋለሁ። የመጨረሻው አርፎ መጀመር ማለት ግዴለሽ መሆን ማለት እንደሆነ ማወቅ አለብን። ከግዴለሽነት መጠበቅ አለብን። እኔ አርፋለሁ መጀመሪያ ሪላክስ ነው ማድረገው ማለት who cares የሆነው ይሆናል ያልሆነው አይሆንም ማለት አይደለም። አርፎ መጀመር ማለት የሆነው ይሆናል የማይሆነው አይሆንም በማለት ችላ ማለት ኬርለስ የሆነ ኮምፕሌሰንት የሆነ ህይወት መኖር ማለት አይደለም። አርፎ መጀመር ማለት ግድ የለሽ መሆን ማለት አይደለም። በሁኔታዎች ላይ ረፍቴን አልመሰርትም፣ ስላረፍኩ ነው የምጀምራቸው እንጂ ለማረፍ ብዬ ነገሮችን ለማሳካት አልሯሯጥም ማለት ነው እንጂ ኃላፊነትን መካድ ማድረግ ያለብንን ከማድረግ ችላ ማለት እንዳልሆነ ማሰብ አለብን። ዋናው ነጥባችን አትርሱት። አርፈን ስንጀምር ማንኛውንም ነገር መጀመሪያ ስላረፍን ስንጀምር አቅም እናገኛለን። አቅም ማግኘት ስንጀምር ደግሞ የበለጠ እያረፍን እንሄዳለን የሚለውን ዋናውን ሀሳብ ኮንሰፕት እንዳትረሱት። ሌላ ሀሳብ ይዤላችሁ እመጣለሁ። እስከዛው ድረስ
ሰብስክራይብ አድርጉ፣ ጓደኞቻችሁን ጋብዙ። ፌስቡክ፣ ቴሌግራም ላይ ኢንጌጅድ ነኝ በየቀኑ እሱ ላይ ተከታተሉ። ስልጠናዎች እሰጣለሁ፣ እነሱ መካፈል ጀምሩ። አመሰግናለሁኝ። በሌላ ነገር አገኛችኋለሁ።